እሺ ለኔም ቅጂልኛ ልስጥሽ ይታረፈ እሺ ቡና ነው እሱ አዎ ቆንጆ ጠላ ልጄ ናት የጠመቀችው ልጄ ባለሙያ ብታያት እየቆላሽ ነው እንዳያርብሽ እሺ እንዴት ነው ሀገራችሁ ሰላም ነው? አዎ ሰላም ጠጡ ዝም አልኳችሁ እንዳሰክር ጠጡ በሉ ጠጡ አንተም እሺ እየጠጣሁ ኧረ የለም ሁሉንም ጨርሰናል። ቀይጆ በቃ ቡናውን ቆይ ላይ በል ስኳር ይዤ ነው። አረ እንደዚህ ነው የምጠጣ ስኳር ነው በስኳር ነው የምጠጣው? አዎ በስኳር ስኳሩ ብታይ አንኳሩ ወይ አልኩ ወይ ጀበናው ደግሞ እንደው አስቸጋሪ
ማንኪያ ሁሉኛ ሀገር ያለ ብታይ ማንኪያ ስለሌለ በቃ በእንጨት ነው የምናማስለው። እንዳይደብርህ ደግሞ ምንም ችግር የለውም። የወይራ ስለሆነ መድኃኒት ነው፣ ምንም አያደርግ። ችግር የለውም። እንደ እናንተ ሀገር ደግሞ መስጫ ስለሌለን በእጃችን ነው የምንጠጣው፣ እንዲሁ እንዳይፈጅ። መያዣ የለውም። አይ መያዣው ደግሞ ምን እኛ ሀገር ዝም ብለን እኮ የሚሰራው አንድ እንትን ያለው ሰው ጮላሱና ሀዛናች ደግሞ ቆንጆ ቆንጆ ቡና ሁለተኛው ይጣላል። አሁን ጨስላልና አንቺ ሳትጠጪ? አይ እኔ ቡና መቼ ጠጣና ቡና አልጠጣም። እና ደግሞ ለገና ታፈያለሽ፣ ችግር የለም። ነገ ስራ ስለሆነ ነገ ደግሞ ብቅ እላለሁ እንግዲህ። እንደ ምግብ ሳበላ ማለት ነው። ይሄ እናትለኛ አደራህ ማለት ምግብ ሳበላ ሁለተኛ ነው እሱ። ልሂድ በቃ። እንዴ በገበላ ምግብ ይቀርባል። አሁን ምግብ ይቀርባል። እሺ አገልግል ነው። ናይ ኑ ጨምርላችሁ። ኧረ ቆይ እንብላው። ኧረ ብሉ። እንቁላል ነው ይሄ? ቢጫው? ይሄ ነው እንቁላል የሚመስለው። እቺ ጎመን ስጥን ብላ እየበላ ጠጋፉኝ። ብሉ በሉ። እሺ በሉ እናንተ። በቃኝ እንዴ አበላን። በቃኝ በሉ። አረ የጠላ በቃኝ። ታሰክሩኝ ነው እንዴ? አገራችንን በቃ በሉ ቻው።
ልሄድ ነው በቃ ደህና አደሩ። እሺ እናመሰግናለን። ሰውዬው ያምራል።